ይወገዳል። አሜን አሜን። ስጉባኤ ይወገዳል ይበለኝ። አቤት ይገቡልን። ምን ተራራ ፊትሽ የቆመ ተራራ፣ እንቅፋት የሆነብህ ተራራ፣ እንዳትወጪ ያደረገች ተራራ፣ አልፈ እንዳትሄድ ያደረገ ተራራ፣ አትሄድም ብሎ በፊት የቆመ ዛሬ በትንሣኤ የተመታ ይሆን፣ በኢየሱስ ስም የተነቀለ ይሆን፣ ከመንገድ ላይ የተመታ ይሆን። ለዚህ ነው እንዲህ ይለዋል። ጅፉኑ እንደዚህ ብሎ ነው የሚናገር። ይቀጥታ እንዲህ ይለዋል። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም። አይ መንፈስ ያስፈልጋል። ያኛው ቤት መንፈስ ያስፈልጋል። የምንጥፋ እርኩስ መንፈስ ያሳድሳል። እየሄደ የሆነ ዘመን ላይ እየሄደ ያሳድሳል። ብቻው ላይ ያለበለዚያ ውለታ ቢስ ነው። ውለታ ወደደው ጠላም ሰው ክርስቶስ ከሌለው እኔ ማምነው የምከተለው እንደዚህ ሰው ክርስቶስ ከሌለው የሰይጣን ባሪያ የማን ባሪያ ነው? የፈለገው ወርቅ ሰው ይሁን እንጂ እባብነቱ አይስትም። አንድ ቀን ይናደዳል። መንደፊያ መንገድ ያዘጋጅላል። ምንም ቢሆን ደካማ ቤት ይሻላል። አንድ ቀን ይነድፋል። የሚደቅ ሰው ነው ቆለ ግደለም ሌባ ሊያድ ሊገልማታ ኢየሱስ ይወድ ይሆን እንዲበዛ ደስታ ይሆን እረፍት ይሆን ኢየሱስ መጥቷል። ስለዚህ ምን ያስፈልገናል? ኃይል የመንፈስ ቅዱስ ኃይል ምን ለማለት አካንቶች ለማምጣት ምን ለማለት ደዌያኖችን ለመፈወስ ምን ለማለት እባቡንና ጊንጡን ትረግጡ ዘንድ ሉቃስ 19 ላይ ኃይል ያስፈልገናል። የመንፈስ ቅዱስ ስጦታ ያስፈልገናል። አብዝተን እንፈልግ ያስፈልገናል። ለዚህ ነው ዘካርያስ ሲናገር ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታቴ አይደለም ይላል የሠራዊት ጌታ እግዚአብሔር። ስለዚህ ምን እንበል? ወደ እግዚአብሔር እንመለስ። በእምነት በጸሎት በቃሉ ምን በማለት በማመን እግዚአብሔር ነገር ይቀይራል። እግዚአብሔር ዘመንሽን ይቀይራል። እግዚአብሔር ያስጨነቀህን ይቀይራል። እንዳታገለገው ይመታል። ኃይል ያስፈልጋል። ያለ እግዚአብሔር ኃይል አይቻልም። አብዝተን ልንጠማው ይፈልጋል። ስለዚህ ቁጥር 7 ላይ ታላቁ ተራራ ሆይ አንተ ምንድን ነህ? አሜን ጌታ ቅባት ሲመጣ ጸጋ ሲመጣ ፈሪው ሰው ብርቱ ይሆናል። ቅባት አይቆምም። ቅባት ይሄዳል። ቅባት ይሻገራል። ቅባት ያያል። የወደዚህ ቁጭ ብለህ በከተማይቱ ያሉትን ታራግፋቸዋል። ንፋስ ቅጠልን እንደሚያራግፍ በስሙ ስልጣን ታራግፈዋለህ። በዘመንሽ ላይ በመንገድ ላይ በሰፈር ላይ በኤሪያ ላይ በትውልድ ላይ የሚሰራ እርግማን፣ ሞት፣ ጠንቋይ፣ ደብተራ በትንሣኤ ይቀጣል። ምን ሲመጣ ኃይል ያስፈልግሻል። ይህ ደጋሚ የምንነግረው በዚህ ነው። እንዳልኳችሁ ይቀመጡ። በእነሱ ውስጥ ያለውን እንነግረዋለን። አሜን አሜን። እንፈልጋቸዋለን። ይቀመጡ። ምን ያደርግልን? ይህ እግዚአብሔር ጣት ግን አይሰራም። አሜን አሜን። አይሰራም። ስለማይሰራ የእግዚአብሔር ቃል ይሰራል። እኛ ሰፈር ሄዳችሁ መጠየቅ ትችላላችሁና ጌታ በተቀበልንበት ዓመት አሁን 2 ልጆች ባክ አድርገዋል። ወደ ኋላ ተመልሰዋል። እና የሆነ ነገር ነበር የምንጸልየው እና የኔ አባ ባለውቃቢ ስለነበረ መንፈሱ እንዳይሰራ ጸለየ እና መንፈሱ አልሰራም። የፋዘር እና ሊያሳድስ ሄደ። እኛ በሞኝነት አሁን ጸለየ። ያው እኮ ዮሐንስ ወንጌልን እንኳን ለይተር አናገመለሰ አይየዋል እና ጸለየ። ስንጸልይ እንደዚህ አለ። ቆየኔ ቤት አግማሞ ይባላሉ። እስከ ስማቸው ልነግራችሁ እችላለሁ። ገልማን ናቸው። ለኔም ስም ድርባ ብሎ ያወጡት እሳቸው ናቸው። የኔ አባት ስሞት እኔ ባለውቃቢ ነው። አይሴለስ ተሸወደ። ለካ ተለያይቶኛል። የኔ አባት ሲፈርድ እኔን ከቤት ጆሮዬ ተጎትቶ ነው የምወጣው። ተኝቼም ከሆነ ተቀስቼ ውጣ ፈርዶ ሲጨርስ በረንዳ ነው የምተኛው። ለካ ኢየሱስ አይደለም
ያየሽ ጌታ ይባል። ለምን አናገለግለው? እውነቱን እየተናገርን እናገለግላለን። ስለዚህ ነው ያ መንፈስ ምን አለ? ሄደና ፋዘር ሄዶ ጠየቀ። ምንድነው እንደዚህ ጎደለው? ለምንድነው የማትመጣው? ለምን ብትሉ ሮቢት እኛ ቤት ጀበና አለ፣ 6 ጡት ያለው ጀበና መግዣ ያለው አለ፣ ሮብ አለ፣ ዓርብ አለ፣ እሁድ አለ። 3ቱ ቀን እናቴ በህይወት ስላለ መጠየቅ ትችላላችሁ። ይሄ ሰው ይዋሻል እንዴ? መጠየቅ ትችላላችሁ። የእናቴ ስም ሰጣችሁ እና እናቴ በገራ ነው ስቃይ ነው እና የኔ ልጅ መልሶ ሙስሊም መንፈሱን ያደረገ የአረበኛ መንፈስ የኔ አባት ታዳባው ነው ሲመጣ ግን በአረበኛ የሚናገረው አንተ አያምጣው። አረበኛው ሲነገር መዝሙር አረበኛ ጨርሶ 3 ሰዓት አራት በአረበኛ ያደብዳባው አባቴ ሰውየው ሲሄድ ደግሞ ያለ እና ሰውየው ሲሄድ ይገባል። በዚህ ውስጥ እያለ ምን ሄድና ዋና መፈልጋል ወይ ሄደና ሲጠይቅ እኛ ጸሎት ጀምር በይዋል በቅንነት እንዴ የሰይጣን አይሰራም ለምን ይሰራል እያለ ከዛ በኋላ ሄደ በኋላ ጓደኛ አቤት ሁለተኛ ለምን እኛ ተጣጣ ወይ አስቆሞ ልጅ የማይፈርድ ከሆነ ሶስተኛ ወጣት ይላል ሬሳ እና ልጅ አባቴ መጣና ልጅ አንተ ግን ሰው ማጥራ ወሰጋላ ላይ ተጠራው የሸዋን በረኛ ላይ ተጠራው ማን የሸዋ በረኛ እኔ አላውቀውም እና በቃ እንዳትመጣ ተብያለሁ አለኝ። ታዲያ ምን ቀረበ? አረቄ ጣሙስ ይዞ ከቤት ውጭ አባቴ አይዞሽ ለሁሉ ጊዜ ያለው። ስለዚህ በዛው ሶልና ምን ሆነ? ያ መንፈስ ተመታ። በቀላሉ አማርኛ ሳሳጥራ ወደፊት ጽፈዋለሁ እና ያ መንፈስ